ማን ነው ያመጣ? ይሄ የመጀመሪያው ዋነኛው የሰው ልጅ የህሊና ጥያቄ መሆን ያለበት። ለዚህ ጥያቄ ትክክለኛውን ምላሽ ካገኘ ወደ ሁለተኛው ጥያቄ በመግባት ለምን መጣሁ የሚለውን ደግሞ ማንሳት ይጠበቅበታል። ለምን መጣን ወደዚህ ዓለም? ለምንድነው የተፈጠርነው? በህይወት የመኖራችንስ ትርጉሙ ምንድነው? እኛ እንደምንኖረው ሌሎች ፍጡራኖችም እንስሳት፣ ነፍሳት፣ በራሪዎች አብረውን ይኖራሉ። ሰው ከነዚህ በተለየ መልኩ የተፈጠረበት ዓላማ አለ ወይ? ለዚህም ትክክለኛውን ምላሽ ካገኘ የመጨረሻውና ሶስተኛው ጥያቄ ወዴት እሄዳለሁ የሚለው። ህይወት መጨረሻው በሞት ያበቃል ወይስ ከሞት በኋላ ዳግም ሌላ ህይወት አለ? የምንሞትበት ቦታ ምንድነው የሚገጥመን? ዳግም የምንቀሰቀስና ወደ ህይወት የምንመለስ ከሆነ እኛ ማዘጋጀት ያለብን ስንቅ ምንድነው የሚለው ሶስቱ የማንነት ጥያቄዎች ናቸው። አላህን በማመን ቁርአንን በማወቅ ለሶስቱም ትክክለኛ ምላሽ ማግኘት ይቻላል። ኢንሻአላህ በአላህ ማመን ማለት ምንድነው የሚለውን ለዛሬ አጠር ባለ መልኩ አቀርብላችኋለሁ ማለት ነው። በእኛ በሙስሊሞች እምነት በአላህ ማመን ማለት 4 ነጥቦችን ያካትታል። እነዚህን ከፈለጋችሁ እንደ ማስታወሻ መያዝ ትችላላችሁ። አልኢማኑ ቢላሂ ዐዘ ወጀል የተضمኑ 4 አሽያኢን፣ በጌታ አላህ ማመን 4 ነጥቦችን በውስጡ ያካትታል። እነዚህን 4 ነጥቦች አምኖ የተቀበለ ሰው በአላህ ያመነ ባሪያ ተብሎ ይጠራል። ከነዚህ ከአራቱ የመጀመሪያው አልኢማኑ ቢውጁዲላሂ ተዓላ፣ የአላህን መኖር የጌታችንን አላህ ህልውና አምኖ መቀበል። አምላካችን አላህ አለ፣ መኖሩ የተረጋገጠ ነው። በአላህ ስናምን በጥርጣሬ ላይ ተመስርተን ወይም ምናባዊና ግምታዊ ሐሳብ ላይ ቆመን ሳይሆን ፍጹም እርግጠኞች ሆነን ከሚታዩና ከሚዳሰሱ ነገሮችም በላቀ መልኩ የአላህ መኖር ተጨባጭ የሆነ ማስረጃ ያለው ነገር መሆኑን አምነን የተቀበልን ሰዎች መሆን አለብን። ቁርአን ለዚህ ጉዳይ ሰፊ ማብራሪያ በመስጠት በዳርዊን ቲዮሪ አስተሳሰባቸው ለተጠለፈባቸው ሰዎች በቂ ምላሽን ይሰጣል። ሰዎች በአላህ ታምናላችሁ ወይ ብለው ሲጠይቁን አዎ ብለን ስንመልስላቸው አይታችሁታል ወይ ይሉናል። አላየነውም። ሲናገር ሰምታችሁታል? አልሰማነውም። አካል ኖሮት ዳሰሳችሁታል? አልዳሰስነውም። ጠረን ኖሮት አሽተታችሁታል? አላሸተትነውም። ጣዕም ኖሮት ቀምሳችሁታል? አልቀመስነውም። ከነዚህ ከአምስቱ የስሜት ህዋሳት ወይም ሴንስ ኦርጋንስ ውጪ ከሆነ የአላህን መኖር እንዴት ልትገልጹ ትችላላችሁ? ስለዚህም ከኛ ምላሽ ሲያጡ ምን ይላሉ? እናንተው ራሳችሁ ስትጨነቁና ስትጠበቡ በጭንቅላታችሁ አላህ የሚባል ፈጣሪ ይኖራል ብላችሁ አላህን ፈጠራችሁት እንጂ አላህ እናንተን አልፈጠራችሁም። ፈጣሪ አለ ከተባለ ያለ ነገር ሁሉ መታየት ስላለበት ለምን አታሳዩንም እያሉ። ታዲያ ምንድነው ምላሻችን? አዑዙ ቢላሂ ሚነሽ ሸይጣን ረጂም። ከእንደዚህ አይነት መጥፎ እሳቦት እርጉም ከሆነው ሰይጣን አስተሳሰብ በአላህ እንጠበቃለን ብለን ገለል ማለት ብቻውን ምላሽ አይሆንም። ጌታችን አላህ የዳርዊን ቲዮሪ ዛሬ ላይ እንደሚመጣ ዓለማትን ከመፍጠሩ በፊት አስቀድሞ ያውቅ ነበር። ስለሚያውቅም በቅዱስ ቁርአን ላይ ጥቆማዎችን ሰጥቶን አልፏል። አላህ እንዲህ ይላል በሱረቱል ዋቂዓ ምዕራፍ 56 ከቁጥር 57 እስከ 59። ሱረቱል ዋቂዓ ምዕራፍ 56 ከቁጥር 57 እስከ 59 አዑዙ ቢላሂ ሚነሽ ሸይጣን ረጂም ነሕኑ ኸለቅናኩም ፈለውላ ቱሰድቁን። እኛንን የፈጠርናችሁ ይላል ጌታችን አላህ። አታምኑም? አታረጋግጡም? ካላያችሁኝ፣ ስናገር ካልሰማችሁኝ፣
ወይም ካልዳሰሳችሁኝ ያንተን መኖር እንዴት እናረጋግጣለን ብላችሁም ከጠየቃችሁ አፈራአይቱም ማ ቱምኑን እንግዲያውስ በማህፀን የምታፈሱትን ተመለከታችሁ አለ። ሁላችንም እናስተውል። ከሚስቶቻችሁ ጋር ስትገናኙ በማህፀን የምታፈሱት የምትልኩትን አያችሁ ወይ? አአንቱም ተኽሉቁነሁ አም ነሕኑል ኻሊቁን ሰው አድርጋችሁ በ9 ወር ሂደት ውስጥ የምትፈጥሩት እናንተ ናችሁ ወይስ እኛ ነን ፈጣሪዎቹ? ይላል ጌታችን አላህ። ጥያቄ እየጠየቀ ነው። አንተ በአላህ ፈጣሪነት ካላመንክ ታዲያ ማን ፈጠረህ ተብለህ ስትጠየቅ እናቴና አባቴ ብለህ ምላሽ የምትሰጥ ከሆነ አላህ ጥያቄ ጠየቀ። በማህፀን የምታፈሱትን ተመለከታችሁ ወይ? የባል ድርሻ ከሚስቱ ጋር ሲገናኝ ውሃ ማፍሰስ ብቻ ነው የሚለው ቁርአን። ከዚህ የዘለለ ምንም ሚና የለውም። ራሱን ለማስደሰት ራሱን ለማርካት ወደ ሚስቱ ማህፀን ውሃን ብቻ ይልካል። በሚሊዮንና በቢሊዮን የሚቆጠሩ ስፐርም ሴሎች ወደ ውስጥ ተልከው ከዛ ውስጥ አንዱ ስፐርም ሴል ብቻ ተመርጦ ከሴቷ እንቁላል ጋር እንዲገናኝ ተደርጎ እንቁላሉን ሰብሮ ከገባ በኋላ ጽንሱ በሚቆይባቸው የ9 ወር ሂደት ውስጥ ግን ማን ነው ሰው አድርጎ የሰራው ብሎ አላህ እየጠየቀ ነው። አባት እንዳይባል ሚስቱ ራሱ እንደጸነሰች የሚያውቀው እሷ ስትነግረው ነው አይደለም? ካስፈለገም አንዳንድ ጊዜ ልትደብቀው ትችላለች። 2 ወር 3 ወር 4 ወር ደብቃው ልትቆይ ትችላለች። ሆዷ እየገፋ ሲመጣ ያንን ምልክት አይቶ ሊያውቅ ይችላል እንጂ። ስለዚህ አባት በልጁ ላይ ምንም አይነት ሚና የለውም ማለት ነው ራሱን ከማስደሰትና ከማርካት ውጪ። ይሄ ሲባል እናትም ታውቃለች ማለት አይደለም። እሷስ ምን አይታ ነው የምታውቀው? በወር አንድ ጊዜ ይመጣ የነበረው ምልክት ሐይድ ወይም የወር አበባ ሲቋረጥባት ነው ጽንስ መጀመሯን የምታውቀው። አንዳንድ ጊዜ ቀኑም ስለሚዛባ ትጠራጠረና ሐኪም ቤት ሄዳ ሽንት ሰታ በሽንት ምርመራ ውጤት ዶክተሩ በማህፀንሽ ውስጥ ጽንስ አለ ሲላት የዶክተሩን ቃል አምና መታ ለባለቤቷ ተነግረዋለች። እናት በማህፀኗ